በጣም ጥሩ። ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው ነው። እኔ ህግን ያዘዘው ምክንያቱም ነገ ባይስማማ ድጋሚ ማጥፋት ስላቸው ገባህ? ምንም ይፈጠራል። እኔ ና ወንጀለኛ እንደሆኝም እኮ አይደል? ምንም ችግር የለውም። እኔ ወንጀል አልሰራም ወይ ሰራ። ይሄ ህግን ያዘዘው እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም ብሩክ። እኔ አይደለሁም ያውልክ። እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። አድርሽ እስከተባልኩ ድረስ ግዴታዬ ነው ማድረስ። እንግዲህ ወገኖቼ ለአብርሽ እንትን ይዛበት መታለች ማለት ነው። ሩታ እንዲህ የሚባል ከፖሊስ መጥሪያ ይዛበት መታለች። አብርሽ እንግዲህ ተርበት ብቷል። ሲቀጥል ሩታ ትክክል አልሰራሽም። ቢያንስ ከሆዱ ጀርባዋ እስከሚሆን ድረስ በሰላም እስከምትገላገል ድረስ መታገስ እንዴት ሰውን ያቅተዋል? ኤፍሬም እንኳን ራሱ ውጭ ወጥቶ ሲለምናት አሻፈረኝ ነው ያለሽ። ይሄ ደግሞ ቀዩ ረጅሙ ወንድም የምትለው ወንድም አይደለም። ምን አይነት ወንድም ነው? እኛ የማናውቀው ወንድም ምን አይነት ወንድም አለን እያለች እንግዲህ ገዛ እህቷ ስትናገር ነበር። ሆነው ቀረ እንግዲህ መታገዝ ቆንጆ ነበር። ሩታ ግን መታገስ የሚባለው ነገር ሳታደርገው ያው ሁላችሁም እንዳያችሁት እንግዲህ አሻፈረኝ ብላለች። ለነገሩ ይሄ ዩቱብ እንደው በደህና ቀን ያመጣ የውጭ ካምፓኒ ያለ እንጂ ሩታዬ ቀላል መስሎሻል? አይደለም ከልጅ ጋር ነውና ብቻን እንኳን ያስጠላል። ምንም ይሁን ምንም አብሮ ከትዳር አጋሪ ጋር ሰው ሲሆን ነው እንጂ ይሄ ወንደላጤነት በጣም ነው የሚያስጠላው። አለን በጣም እኔ እንጃ። ተውት ወጪው እድሜ ላይቶ ግን ያስጠላል ወንደላጤነት እና ብትረጋጊ መልካም ነው። ልጅ ደግሞ ያለ እናት ወይም ያለ አባት ማደጉ በጣም ከባድ ነው። ስለዚህ አንድ ላይ ሲሆን ነው እንጂ ልጅን አብሮ ማሳደግ የእናትም የአባትን ፍቅር ማግኘት የሚችል። ሩታ ግን አልፈልግም ማንንም እያመጣ ያለሽ እንግዲህ በጣም እየተናደድሽ ትገኛለሽ ማለት ነው። ስለዚህ እንግዲህ ሩታዬ በቃ ትዕግስት አድርጊ ነው የምለው። በጣም ወረደ እንደኔ እንደዛ ነው የሚመስለኝ።